አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የሚሽካት ቲዩብ ቤተሰቦች እንዲሁም በመላው ዓለም የምትገኙ ሙስሊሞች የአላህ ሰላም ረህመትና በረከቱ በእናንተ ላይ ይሁን። ኢንሻአላሁ ተዓላ እንግዲህ ቃል በገባሁት መሰረት በተለይ ደግሞ በዚህ በቻናላችን ላይ እስላማዊ ታሪኮችን እንዲሁም ደግሞ እስላማዊ ጠቃሚ የሆኑ ሐሳቦችን እና የቢዝነስ ሐሳቦችን ጠቃሚ የሆኑ የቴክኖሎጂ ሐሳቦችን እንወያያለን፣ ሼር እንደራረግበታለን ባልኩት መሰረት ኢንሻአላህ እንግዲህ የመጀመሪያው ቪዲዮ ይሆናል ማለት ነው። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ሌሎችም ሼር በማድረግ ኃላፊነታችሁን ተወጡ። ዛሬ የምነግራችሁ ታሪክ ከዛሬ 1188 ዓመታት በፊት ለአንዲት ሙስሊም ሴት ጥሪ ምላሽ በማለት በሺዎች የሚቆጠሩ ወታደሮችን ስላዘመተው ስለ ሙዕተሲም ቢላህ ነው። ኢንሻአላህ ታሪኩን ወደ ኋላ መለስ ብለን ስናወሳ ምንጊዜም ቢሆን በኢስላም ታሪክ ጀግንነትና ክብር ሲነሳ ሙዕተሲም ቢላህን ለማንሳት አይቻልም። ሙዕተሲም ቢላህ ማለት የኸሊፋው ሃሩን አልረሺድ ልጅ የሆነው ከሃሩን አልረሺድ በኋላ ደግሞ እሱ ኸሊፋነቱን የተረከበ ታላቅ የሆነ የሙስሊሞች መሪ ነበር። በዚያ ዘመን ታዲያ የባይዛንታይን መሪ የነበረ አንድ ቴዎፍሎስ የተባለ አንድ ንጉስ ወደ ሙስሊሞች ግዛት ዘልቆ በመግባት አንዲትን ከተማ ይወራል። የሙስሊሞችን ከተማ ማለት ነው። በከተማው የሚገኙ ህፃናቶችን፣ ሽማግሌዎችን እንዲሁም ደግሞ ጠቅላላ ወንዶች የተባሉትን ቢያንስ ለአቅመ አዳም የደረሱትን በአጠቃላይ ገደላቸው። ሴቶችን ደግሞ ማርኮ ወሰዳቸው። ከተማረኩ ሴቶች መካከል ታዲያ አንዲት ሴት እንዲህ በማለት ጮኸች። ዋ ሙዕተሲማ፣ ሙዕተሲም ሆይ እንዴት አንተ በህይወት እያለህ እንዴት እንደዚህ ይደፈራለሁ በማለት ጮኸች። ይህንን ጩኸቷን የሰማም አንድ መንገደኛ ይህንን ጥሪ ይዞ ኸሊፋ ወደሚገኙበት ወደ በግዳድ ያቀናል። በግዳድም እንደደረሰ ታሪኩን ነገራቸው። አንድ የባይዛንታይን ጦር መሪ ወደ ሙስሊሞች ግዛት ዘልቆ በመግባት ከተማዋንም ካቃጠለ በኋላ ብዙዎችን ከገደለ በኋላ ሴቶችን ማርኮ ወሰዳቸው። ከተማረኩ ሴቶች መካከልም አንዲት ሴት ዋ ሙዕተሲማ፣ ሙዕተሲም ሆይ አንተ በህይወት እያለህ እንዴት እንዲደፈራለሁ በማለት ጮኸች በማለት ታሪኩን ይነግራቸዋል። በዚህ ጊዜ ሙዕተሲም ቢላህ በቁጣ ከተቀመጠበት በመነሳት ለበይከ ያ ኡኽታህ፣ አቤት ብያለሁ እህቴ ሆይ እደርስልሻለሁ፣ አድንሻለሁ በማለት ለጥሪዋ ምላሽ እንደሚሰጥ ቃል ገባ ማለት ነው። ከዚያም ወታደራዊ አመራሮቹን ከሰበሰበ በኋላ ምን ማድረግ እንዳለባቸው የዚችን ሴት ጩኸት በምን መልኩ ነው ምላሽ የምንሰጠው በማለት ከወታደራዊ አመራሮቹ ጋር ከመከረ በኋላ ወደ አሞሪያ በመዝመት የባይዛንታይኖችን ጦር በማፈራረስ ሴትየዋን ነፃ ለማውጣት ተስማሙ ማለት ነው። ያን ይወስናሉ። ለዚች ለሴትም ጥሪ ምላሽ በማለት ሙዕተሲም ቢላህ ትልቅ ሰራዊት በማዘጋጀት ወደ አሞሪያ አቀና። አሞሪያ በወቅቱ የባይዛንታይን ጦር ትልቅ ምሽግ ነበረ። ማለት ትልቅ የሚባለው የጦር ሰፈር ያለውና ትልቁ የጦር ካምፓቸው ያለው አሞሪያ በተባለ ከተማ ነበረ። ኸሊፋው ሙዕተሲም ቢላህም ትልቅ ሰራዊት በማዘጋጀት ወደ አሞሪያ ዘመተ። ለማን? ለዛች ለአንዲት ሴት ጥሪ ምላሽ ለመስጠት ማለት ነው። ከላህ አስጨራሽ ትግልና ውጊያ በኋላም ሀገሪቱን ተቆጣጥሮ ያቺን የጮኸቿን ሴት አስመጣት። ሴትየዋ ዋ ሙዕተሲማ ብላ ከመጮኋ በፊት አንድ ወታደር ሊመታት እጁን አንስቶባት ነበርና ያንን ወታደር ተይዞ እንዲቀርብ አደረገ። በዚህ ጊዜ ይሄ ወታደር ነበር ሊመታሽ የነበረው? አዎ ነበረ። አሁን እሱ ታስሮ ፊትሽ ነውና ሊመታሽ እንደነበረው አድርገሽ አሁን መምታት ትችያለሽ አላት ኸሊፋው። በዚህ ጊዜ ሴትየዋም ታሪካዊ ምላሽ መለሰች። ኢስላም የበላይ መሆኑን ካወቁ ለሙስሊሞች የሚከላከልልን መሪ እንዳለ ከተረዱ በቂ ነው፣ ከዚህ በላይ ለነሱ ውርደት የለም በማለት እሷም ያው ሳትበቀለው ቀረች ማለት ነው። አለኩል ሐል ይህ የሙዕተሲም ቢላህ ታሪክ ምንጊዜም ቢሆን በኢስላም ታሪክ ውስጥ ማለት ነው ስለ ጀግንነት ስለ ክብር ሲነሳ ሁልጊዜ ሲታወስ የሚኖር ትልቅ የሆነ ታሪክ ነው። አላሁ ጀለ ወዐላ ስራውን ይውደድለት።